ያ ሰውዬ ከየት ነው ያመጣው መድኃኒት ብሎ የሰጠህ? ምን አገባ? ከየት ይምጣ? እሱ ጸበል መሄድ አለበት። የእርግዝናው ነው አይደል? ምን አንተን ይወጣው የኔንም እኮ እናቴን ስንት ቀን ሙሉ አጀዝባት እኮ ነው የቆየው። ሲጀመር አስረግዟት ማንነታችንም ልጅ እኔ በደንብ አውቀዋለሁ። ሰላም ውድ ቤተሰቦች እንደምን ናችሁ? እኛ አለን እግዚአብሔር የተመሰገነ። ዛሬ ከሳሚ ጋር ነው የመጣሁት። ያው እኔና ሳሚ በእኔ ቻናል ከመጣ ትንሽ ቆይት ብለናል። ዛሬ እንግዲህ ወደ እነ ሳሚ ጋር መተናል። የሆነ ሳሚ የሰማው ነገር ስላለ ከሳሚ ጋር ነው ዛሬ መጣ ነው። እንግዲህ ቤተሰቦቻችን ሰላም በላቸው። ሰላም እንዴት ናችሁ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው ሰሞኑን እንግዲህ አንዳንድ ነገሮች እየተፈጠሩ ነው እንደ ቤተሰብ እነ ሳሚ ቤተሰብ ጋር እና ያው ሰሞኑን የሚፈጠሩትን ነገሮች እያያችሁ ነው። ብቻ እኔ እኔ በቃ ዛሬ ወሬ ማብዛት አልፈልግም። እዚህ ቤትም መመላለስ ሰልችቶኛል። ባለፈው ሲፈጠሩ የነበሩትን ነገር አይታል። ከገነት ጋር ሲጣሉ እንደዚህ ብቻ ብዙ ነገር አለ። እኔ አሁን ዛሬ ማውራት የፈለግኩት ነገር አለ ገብቼ በናኒ አረ በእናትህ እኔ ከባድ ነገር ሰምቼ የመጣሁት በቃ ኧረ የዚህ ቤት ጉዳይ አልቅም። በእናትህ እኔ ምን ብለንም እንደምናወራ አላውቅም። አሁን ላይማ ደግሞ እየተባባሰ ነው ቀን ወደ ቀን። ያም ዳንኤል የሚባለው ምንም እረፍት ሊሰጥ አልቻለም። እንግዲህ እንደምታየው ሲጀመር በቃ እሱንም ከዛ ቤት ማውጣት ነው እንጂ አሁን እኔ ውስጥ ነው የማወራው። ሁሉንም ነገር ውስጥ ገብቼ የሰማሁትን ነገር ለነ ሳሚ መናገር አለብኝ። በቃ የተፈጠረውን ነገር አይተሃል አይደል? እንዴ በሚት ጉዳይ በጣም እየከበደ ነው። እሷ ጉዳይ ደግሞ በጣም ወደ አልሆነ መስመር ገቡ። በቃ እኔ ገብቼ የሆነ መናገራችሁ ነገር አለ፣ ሰምቼ የመጣሁት ነገር አለ። በቃ ስለዚህ መስተካከል ያለበትን ማስተካከል ነው። እኔ በሳሚ ዙሪያ ማውንት እንጃ ከቀን ወደ ቀን እየባሰ ነው። ሰው አንድ ቀን ደስተኛ ሆነን ማሳለፍ ይከብደናል። እረፍት እኮ ራሱ የላቸውም። በቃ ቤት ሁሌ ጭቅጭቅ እንገባለን፣ ጭቅጭቅ እዛም ጭቅጭቅ እዚህም ጭቅጭቅ። መች ነው ሰላም ኖሮን? እስኪ ደስ ብሎ ነው የምንኖረው። ይህ ዳንኤል የተባለ ሰይጣን ከመጣ በኋላ በተለይ የሆነ ነገር አድርገን ሳሚ ሌላ ችግር ውስጥ ከመግባቱ በፊት ይህን ሰውዬ መፍትሄ መስጠት አለብን። በቃ እሱ ከመጣ በኋላ ነው ሰላማችን መጣ። ማንን እስቲ ያልነካለ? ሳሚን አሳበደ፣ እሙን አሳበደ። አሁን አንተ ደግሞ ገባ ገነትን እንደዛ በፍቅር አሳብደ። እኔ እኮ ከእድሜዋ በታች እኮ ነው ያደረጋት እኮ ሰው። አሁን ቀጣይ ምን አድርጌው? አንተ እኮ ነህ እዛ እያሽቃበጥክ እየተንቀለቀልክ እነሱ ማለት በማያገባ ነገር እየገባ እኔ ለምደው እዛም አልመጣም ችግር ውስጥ እንዴ። አሁን ለማንኛውም ምግባና ስራ ፈታው በሱ ማየት እራሱ አልፈልግም ነበር። እሱ ስራ ነው ፈታው ከመሬ ነው ግን ይኖራል እንደሌለ እናውቃለን። ሰላም ነው ሳሚ? እንዴት ነህ? ሰላም ነው አለን። ሰላም ነው። ምን ሰላም አንተ በግም እንዴ? ሰላም ነው። በሰላም ጀመር ጻፈው ነው ይልኳል። እየባሰበት ነው እየሄደ ያለበት። ያ እኮ ከየት ነው ያመጣው መድኃኒት? አልገባኝም። አናውቅም እኮ ያው ስንቴ ነው ሰላም አይደል? ያማል ጤነኛ አይደለም። ምን አባታችሁ ነው? ሙድ እያያዛችሁ ነው? እኔ ላይ ወይ ሙድ? ኧረ እኔ ሙድ የምንይዝበት ጊዜ ቢኖረን እኮ እስከዛሬ ሙድ ይዘንም አናውቅም። ጤነኛ ነኝ፣ ሙሉ ለሙሉ ጤነኛ ነኝ። እንደዳንኩ እኮ ጤነኛ ነህ እኮ ግን የቀረ ነገር ሊኖር ይችላል። የቀረ ነገር ምንድን ነው የሚቀረኝ? ያ ሰውዬ ከየት ነው ያመጣው መድኃኒት ብሎ የሰጠህ? ምን አገባ?
እሱ ብቻ መሄድ አለበት አይደለም። እሱ ብቻ አይደለም። በቃ እንትን ጉልበተኛ ነው ነው። አሁን በቃ ምንም ያወራው ደህና ነገር ግንፍል ነው የሚለው። በቃ ያማችሁ እንዴ በቃ ካልደበደብኩ ምናምን ነው የሚለው። እናንተ ጥቅም የሌላችሁ ናችሁ ወይ በጓደኝነት ለእንትና ምን እንዴት ነው ጥቅም የሌለን? ጥቅም የለም ወይ በሐሳብ ጥቅም ቢኖርማ ጸበል ይዘው ትሄድ ነበር። ወይ በሐሳብ ያትስማሙ ብቻ ምን አረጋግኛችሁ? ከዛ በኋላ ጥቅም የሌላችሁ ካንቱ ሰዎች ካንቱ ፍጥረት ምን አረጋግን? የምንችለውን ነገር እያደረግን ነው አይደል እንዴ? እንደምታይ እስቲ ወይ እንትን ከፈራን የሆነ ህክምና ነገር እንሰራለን። እኔ ንገርህ ስማኝ፣ እንኳን እንደዛ ብለው አሁን ምንም ባላረኩት ነገር እንደዚህ መደብደብ የቀረው ሰው ይሄ ሳሚ ሚተለች ነው ምን ደግሞ ምን ታርጋችሁ ና እንዴ ነው ትሾላለቀው ና ወደዚህ እሷን ፈልጌ ነው የለች አንተ ሚት የለች ብያልኩ እኮ ነው እንዴ። እስኪ ካለች እንጠይ ያለም ትከራው የለች ማርቆ እንዴ የለች ማጥንከፈፋ የት ሂዳ ነው? እሺ የለች እኮ ፈልገናት ታውላ ነው የት ነው ወጣችው? እና ነው ምናምን ይላል። የምን ህክምና? የእርግዝናው ነው አይደል? እሱን እዛ እንትን እያለች አልነበር እንዴ? እና አብራታ ነበረ ሴጣን ሰውዬ እኮ ማለት ነው። የኔን ብቻ ህይወት አይደለም እኮ አበላሸሽ። ግን አሁንም ቢሆን እኔ ምን አንተን ህይወት ያው የኔንም እኮ እናቴን ስንት ቀን ሙሉ አጀዝባት እኮ ነው ቆይ ሲጀመር አስረግዟት እንደገና ደግሞ አብራታ አትሄድም ታዲያ እህቷን አፈቀርኩ ብሎ እንደገና ደግሞ የገዛ እህትሽን ደግሞ አስረገዝ ምን ማለት ነው የሚያስረግዘው? በምን ምን አውቀህ ነው አንተ? ማንተ ከሳሚ ጋር ኧረ እኔ አይደለም ምን ነው የሚያስረግዘው? እሚትና አስረገዘኝ ብላ አፏን ስከፍታል ነበር። እሱማ ብላለች። ታዲያ ምን እና ታዲያ ታዲያ ሆስፒታል ስትሄድ አብራችኋት አያረል አሁን የት እንደምትሄድም እኮ አያውቁም። ያለ ዝም ብላ ስትወጣ ዝም ነው የሰው ሰው ግን ማላገ አይደለም እና የሕክምና ስህተት ከሆነና ምናልባት የሰው ውጤት እንዳይሆን የሰጡሽ እሷም በስመ መቅደስ ነው የትምህርት ቤት ስም በስመ መቅደስ ተመሳሳይ እንዳይሆን እኮ አይ በሰው ማርገዝ ናት። ምን አንተ በምን ታውቃለህ? ግራሽ ነው ዝም ማርጉዝ ናት ታስታውቃለች። ሲጀመር ያለው አስተሪ ነው የምትበላው ምግብ ራሱ እኔ እዚህ ስመጣ የሆነ አሁን በዛ ልክ አይርበውም። እሱ ብቻ ሳይሆን ስንቴ ነው በቀን የምትበላው? እኔ እኮ እዚህ ሳሚን ለመጠየቅ ስመላለስ ስንቴ እንደምትበላው ያረገዘው የበላው ነው ያረግዟል ማለት ነው። ያውልሽ ማቅለሽለሽ ምናምን የሆነ ስሜት አይቼባታለሁ። በቃ የእርግዝና ስሜቶችን አይቼባታለሁ። በሱ እርግጠኛ ነኝ። ግን አንቺ ለምን አብረሻት አልሄድሽም? እኔ ልጆቹ የማንጥጭ ሄደሷ እና እሱ ለምን አብራት አልሄደም ሆስፒታል? እዚህ ቤት ውስጥ እኔ ምን አሁን እኮ ይኸውልህ እኔ ብዙ ስራ አለብኝ እኮ በዛ ላይ ሴጣን መከላከል አለብኝ፣ ራሴን መጠበቅ አለብኝ። እሷ እዚህ ቤት ብዙ ነገር ታረግ የለ እንዴ? ስለዚህ እሷንም አሁን እሷ አይደለም ዋና ጉዳይ አንተ ደግሞ እንዴ? አይ አይደለም እዛ ይሄው ምንም የሚመጣ ነገር ነው። እርጉዝ መሆኗን አለመሆኗን ቢረጋገጥ የፈራችውን ነው የተናገረችው። ሐኪም አልሄደች። ሳሚር እርጉዝ ናት ለማለት በምን ታውቃለህ አንተ እርጉዝ መሆኗን? ያለው የምታሳየው ስሜት እንዳለ እርግዝና ስለዚህ አንተ ዶክተርና የትኛው የማህፀን ስፔሻሊስት ነው? የሚያውቀው ነገር ይኖራል እንዴ? ሲጀመር የማውቀውም ነገር አለው ማለት አልገባም። ሰውት ኖር አሪፍ ነበር። በቃ ከቻላችሁ ጥራት እሷ ፊት ማውራት የሚፈልገው ነገር አለ። እኔ ስመጣ አብረን ስንመጣ ማወራው ነገር አለ። ማውራት የምፈልገው ነገር አለ። እሚት ፊት ብሎ ነው ይዞኝ የመጣው። መጀመሪያ ከእሷ ማረጋገጥ የምፈልገው ስለዚህ ካለችበት የለችም አሁን አመጣም እና አንተ ዶዲዮን ለምንድን ነው ነገር ማስተለው ሰውዬ? እኔ ይወድሳል እሚት እርጉዝ ናት ግን ከዳንኤል አይደለም። በቃ ልጅቷን ዝም ብላችሁ እናንተ አትቆጣጠሯትም። እየወጣች ከሌላ ሰው ነው ያረገዘችላችሁ። የምሬን ነው። እንዴት ነው አንተ በሌላ ያረገዘችው? ለምንስ እስካሁን አልነገርከኝም? ማን ነው ከሌላ ሰው ታረገ? እኔ በደንብ ነው ማለት
ያስረገዛትንም ልጅ እኔ በደንብ አውቀዋለሁ። አቤት ዳንኤል ነው እያልክ እዚህ በማያውቅ ሰው አትለጥፉ። አንተ ዝም ብለህ ትናንት በራፍህን አትፈታ። በምን ጊዜው ነው የሚደፍራት? እሱ እየተጃጃለ እዚህ ሙና ፈቀርኩ ምናምን እያለ ያማል እኮ። ለምንድን ነው እንደዛ ማለቱ የሚያስፈልገው? እንደዛ ከሆነ ያማል ነው። እሷ ስለምትፈራ ነው። በቃ ከሌላ ሰው አርግዛ እንዴት ነው እዚህ ይዛ መታ አረገዝኩ እና እሱ አፍ የለም እንደ ይናገራል እኮ ዳንኤል። እንዴት ነው አፍ የሚኖረው? እንዲህ እየደበደባችሁ አይደለም ቦይ እንደ የፈለገ ቢሆን ማለት ነው። እሱ እኮ በኋላ ምን ማለት እንዳለበት እያወቀ ነገ ያወጣብኛል ብላ አትፈራም እንዴ ስትዋሽ? እሱም ብቻ አይደለም እሱ ከየት አወቀው? እሺ አሁን እንዴ አዎ በደንብ ነው ማለት ልጁ በጣም የቅርብ ጓደኛዬ ነው። ይኸውልህ ስለዚህ አንተ እናንተ እዚህ ልትፈዙ ልጅቷን ሳትቆ አይደለም። ስለዚህ አንተ ነው ወንድ ይዘህ አምጥተህ እንታረቅ አይደለም እንዴ? ማማታት አይደለም። አንተ ነህ ያስጠቃህት ማለት ነው። አሁን ይኸውላችሁ ነቃ በሉና ገባኛ አባትየውን ቶሎ እንትን በሉ ራሱ እንችላለን አይደለም ስታወራ እኔ አላየሁም። ይኸውልሽ አሁን ከቅርብ ጊዜ በኋላ ነው የሰማሁት። አረገዝኩ ብላ ከነገረቻችሁ በኋላ ልጁን የታወቀው አንተ የቅርብ ጓደኛዬ ነው። ኧረ ስሙኝ ሳሚ ተደፍሬያለሁ ነው ያለችው። ዳኒ አይደለም ተደፍራ አይደለም። ለምን አትሰማም አንተ? በየትኛው ጊዜ እስቲ ታየኝ እኮ ሲደፍራት ዝም ብላ እሷ እንትን ስትል የዛኑ ቀን ነበር እዚህ እውነቱን እኮ ነው። ግን ለነገሩ ከተደፈረች ማለት ነው ትጮኻለች አይደል እንዴ? አልጮኸች ያለም ሰው አልነበረም ማለች እኮ በሰዓቱ ስትደፍር ሰው አልነበረም። እኔ ሰውየውን አልነግራችሁም። የቅርብ ጓደኛዬ ስለሆነ አልነግራችሁም። እንድትናገር ነው ፈልገው። ማን ነው? እኔ አልነግራችሁም። እንዴት ይኸውልህ ግን ልጅቷን በቃ ከዳንኤል እንዴት ወደሰ አውቃ ነው በዳንኤል እንድትመጥ። ለምንድን ነው አንተ ወዱ ይናገራል አይደለም እንዴ? ቀጥ ብለህ ተናገር። ዝም ብለህ አንተ የሰው ሳምንት እኔ ላይ ከምትፈረጅ ሂድና እዛ አስረጋዡን እንትን በል በቃ እኮ ራስህ እኮ የኔ ጓደኛ የራስህን እህት ስንት ሳትቆጣጠር እኔ ላይ አትፈንጭ። ሰውዬ ምን አማርጥ ሚስጥር አይደለም። እኔ ሚስጥርን እዛው ይዘህ አትቀመጥም እንዴ? የእኔ ሚስጥር አይደለም፣ የራስሽ የእህትሽ ሚስጥር ነው። በቃ ልጅሽ አረገዘችው ከዳንኤል አይደለም። ስለዚህ ሆስፒታል ሄደችው እኮ ለሌላ ነገር ነው ማለት እኮ ነው። እንደዛ ከሆነ በቃ እንደ ሉል እስቲ አስብ። እኔ ለማነቃ አላረገዘችም እራሱ ማለት ነው። አላረገዘችም። በጣም ውጤቱን ቁጭ ብለን እንሰማለን። የሆነ ነገር አለ ሲጀምር የሆነ ነገር እንደዚህ ብላ አስወጣኝ ብሎክ ነው አይደል? የሆነ ነገር ሲራ አለ። ለእኔም እኮ ጠላቴ ነው። ጠላት አይደለም። ከእናቴ ጋር እዛ እየተጃጃለ ነበር። ከእንደገና ደግሞ ሳሚን አሳብዶት ነበር አይደል? እንዴት ነው ጠላት የማይሆነው ለኔ? እሺ ጠላትህን ቢሆን እኮ የሆነ እሺ ማን ነው? ናቲ ነው። ናቲ እንደዚህ አይነት ነገር አለ። ጓደኛዬ ነው ግን አልነግራችሁም። በቃ ግን ልጅቷ ከዳንኤል አይደለም። በስነ ስርዓት ያደረጋችሁትን ነገር ታውቃለህ። ምናልባት እኔ አይምሮ እያሰበ ያለው ነገር እውነት ሆኖ ከሆነ ግን አርዳው የምሬ ነው። ይህ ሰውዬ ከዳነ ወዲህ ምንድን ነው አርዳለሁ እገልሃለሁ የሚለው? አዎ ልክ ነህ። ሰው ቤተሰብ የሚበጣበት ሰው ካለ አለቀው። እዚህ ቤት ደግሞ ስለፈጠረ ከአንተና ከሱ ውጭ የሚመጣ ሰው የለም። ናቲ ነው ስለ አይደለም አልኩ እኮ መጠራጠሩ አይከፋም። በቃ ናቲ እንዲህ አይነት ነገር አያረግም። ለምን ይሄን ካሰባችሁ መጀመሪያ አብራችሁ ተከተላችሁ አልሄዳችሁም ነበር? አንተ ስለሱ አስተሳስብልኝ አይደለም ነገር አያረግም። ጉዝ አይደለችም ማለት እሷ ግን ሽንት ቤት ለሽንት ቤት ነው የምትሞታው አይደል እንዴ? አሁን ሌላውን ታውና ናቲም ከሆነ ናቲ ነው። ሌላ ምንድን ነው ጓደኛ ከሆነ መጥፎ ነገር አድርጎ ትደብቅልሃለህ። ናቲ አይደለም በቃ እኔ እየተበሳጨ ግን መጠራጠሩ አይከፋም። ይኸውልህ እናንተም ታውቁታላችሁ። ልጅ ከዚህ ከኛ እዚህ ቤት ከሚመላለስ ሰው ነው ልጁ። ዳንኤልን በቃ አንድ ኃጢአተኛ ሆኖ ሁሉን ነገር እሱ ላይ አደፍድፉበት። እሺ ማለት ነው። እሷ እኮ ቢደፍራት ልውል የዛኑ ቀን ነበር ብላ ጎረቤት ነው ጎረቤት። አዎ ጎረቤት ይሰማል። ጎረቤት ከሰማ ደግሞ እናንተም ትሰማላችሁ። አሽ ነው ወይ ዮናስ? ምንድነው ዮናስ ወንድም ሲሆን ሄድ ትላለህ። ለምን አያረግማ? ለምን እንደማያረግ ዝም በል። ከሱ ይልቅ እናንተ ናችሁ የፈላባችሁ እዚህ የምትንቀለቀሉ። እንዴት ነው እሱስ? እንዴ
ዝም በል። እሱ የሌለበትን ነገር አታምጥ። ሲጀመር ወሬ እርግጠኛ ነኝ ወሬ ለቃቅማችሁ ልቅም አድርጋችሁ ነው የመጣ ወሬ አይደለም። ለማንኛውም ሁሉም በንቃት እዚህ የሚመጡት ለምን የሌለበት ሰው ግን አለበት የደፈረው ተብሎ እንድትጣሉ አይደለም። ሳሚ በእሱ ታሳብባለች እንዴ? እሱም ሊሆን ይችላል እኮ ያለች እኮ እህትሽ የትም ዞሪያ ሁላችንም ተጠርጣሪዎች ነን። ካለና ደግሞ ሲጀመር ደፍረውም ሊሆን ይችላል። ራሱ እንዴት ነው ደፍረው ሬሳ የሞተ ደብድበን እየቀጠቀጥን በችጋር ያስተኛነውን ሲጀመር እሷ ወሬ አልፈልግ ሙቶ ሊከዝ አዎ አታመናጭቀን። እኔ ለራስህ ብዬ ነው ያለው። ዞር በል ተጠራጠር ወይ እሱ ወይ እኔ ወይ ናቲ። እኔ ሁለታችሁ ማለት ነው አይናችሁ ማለት እኔ ስራ ነበር ከዛቀን ስራ ሲጀመር እኔ ማውቀው ነገር ሁሉ እንዴ እኔ ለራስህ ብዬ ቆይ ባወራው ላይ እንደዚህ የምታወራው አይ አታውቂው እሱ አንተ እዚህ ጋር ሁለታች ያረፈሉ ሁላችሁም እዚህ የሚመጡት ኮረንቶች የማስረገዝ አቅም የለም። አንድ ወንድ የኔ ወንድም ነው እሱም አላረገው። ሁላችሁም ሻላፈት ካናሽ ሰዓት ገረዝ ስለማረግ